ባለትዳር ነህ? በጣም የምትወደው ጓደኛ አለ? እንደራስህ የምታምነው? በህይወትህ በጣም የምጠቅመን ታሪክ ላጋራ። በጣም የሚያሳዝን ታሪክ። የምታዩዋቸው ባልና ሚስት፣ ወጣት ባልና ሚስት ናቸው። እሱ አሚ ይባላል፣ እሷ ራቪታ ትባላለች። የሚገርም ፍቅር ያላቸው ባለትዳር ናቸው። በህንድ ሀገር ሜሩት በምትባል ከተማ የሚኖሩ ሲሆኑ ቤታቸው በውብ የቤተሰብ ፍቅርና በእርጋታ የተሞላ ነው። አሚት በከተማዋ ውስጥ የሴራሚክ ምንጣፍ ሰራተኛ ነው። እጅግ ተወዳጅ እና በሙያው የተከበረ ባለሙያ። ባለቤቱ ራቪታ ደግሞ የቤት እመቤት በመሆን ቤቷንና ልጆቿን የምትንከባከብ፣ የትዳር አጋሯን የምታከብር፣ የምትወድ ሴት ናት። የዕለት ተዕለት ህይወታቸው ያለ ምንም ችግር በፍቅርና በመተማመን ብቻ ደስ የሚል ነበር። በዚህ መልኩ ህይወታቸው ይቀጥል ነበር። በቀን ውለው በስራ ጉዳይ አሚት ከአንድ አማርዲፕ ከተባለ ሌላ የሴራሚክ ባለሙያ ጋር ይተዋወቃል። ሁለቱም ተመሳሳይ የሴራሚክ ስራ የሚሰሩ በመሆናቸው በፍጥነት ጓደኛሞች ሆኑ። የጓደኝነታቸው ነገር ጠበቅ አለ። አሚት ስራ ሲበዛበት አማርዲፕን ይደውልና ይጠራዋል፣ መጥቶ ያግዘዋል። በተመሳሳይ አማርዲፕ ስራ ሲበዛበት አሚት ፈጥኖ በመሄድ ያግዘዋል። እርስ በርስ የሚተማመኑ፣ በችግር ጊዜ የሚተጋገዙ እውነተኛ ጓደኛሞች ሆኑ። ከስራ ሰዓት ውጭም በረፍታቸው ጊዜ አብረው የመዝናናት ጊዜ የማሳለፍ ብቻ አሪፍ ጓደኛሞች ሆኑ። ይህ የቀረበ ጓደኝነት እያደገ ሲሄድ አማርዲፕ ወደ አሚት ቤት መመላለስ፣ ማምሸት፣ መጫወት ጀመረ። በቤቱም ውስጥ እንደ ቤተሰብ የሚታይ ሆነ። ይህ ሁሉ እንዲሆን እንዲሁ በአጭር ጊዜ አልነበረም። ከብዙ ዓመታት መላመድ የመጣ ነው። አሚት ነገሩ ደስ እያለው አይደለም፣ ግን ምንም ነገር አላይ። የውስጡ ስሜት ደግሞ ችላ አለ። አንዳንድ ጊዜ ነገሮቹ ኖርማል እንደሆኑ ቀለል ማድረግ ጥሩ ነው። ወጣት ነኝ፣ ነገሮች ይጎብኛል፣ አረዳ ነኝ ብለን ችላ የምንላቸው ነገሮች ከቁጥጥራችን ውጪ ይሆናሉ። በተለይ ጊዜው ያልጠበቀ ከሆነ አደጋው የከፋ። ከዚህ ታሪክ ትልቅ ትምህርት የምንወስደው ነገር አለ። አንድ የትዳር ከያዝክና የራስህን ህይወት ቤተሰብ ከመሰረትክ በኋላ የላጤነት ላይፍስታይል ማብቃት ነው ያለ። የላጤነት ህይወት በፈለግከው ሰዓት መገናኘት፣ ያለ ገደብ መመላለስ ሊፈቅድ ይችላል። ነገር ግን የትዳር ህይወት ሲመሰረት ይህን ፍጹም ስህተት። ያገባ ወጣት ከጓደኞች ጋር ግልጽ የሆነ ድንበር ሊኖረው ይገባል። ጓደኛ የቱንም ያህል ቅርብ ቢሆን የቤት ውስጥ ግላዊ ሚስጥር ማካፈል ጥሩ አይመጣም። በጓደኝነት ስም በፈለገው ሰዓት የሚመላለስና የትዳር ክብርን የሚፈታተን አሰራር ሊኖር አይገባም። አሚት ግን ይህንን ሳያውቅ ቀርቶ ጓደኛውን እንደ እውነተኛ ወንድም አምኖ ቤቱ ደጃፍ በርግዶ ከፈተለት። ያው ወንድሜ ነው አለ። ነገር ግን በሚያሳዝን መልኩ ጓደኛዬ በሚለው ሰውና የልጆቹ እናት የሆነችው ሚስቱ በስውር የፍቅር ግንኙነት ጀመሩ። አሚት ፈጽሞ አልጠረጠረም፣ አላወቅም። ግን ህይወቱ አደጋ ውስጥ ወደቀ። እሱ እኮ ቤተሰቡንና ኑሮውን ለማቃናት ደፋ ቀና እያለ ነው። ሚስት ግን አንድ ሰነፍ ጀላንፎ መስሎ ታያት። የእሷ ፍላጎትና የማኖር ኃላፊነት የሌለው ጓደኛው ያለምንም ጫና ስለ ልጅ የለ ስለ የቤት ክራይ ሳያወራ ኮተት ሳይጨማምር ስለ ቁሞናዋ ብቻ በማነቅ ልቧን ወሰደው። ነጋልኝ ከምን አይነት ሰው ጋር የነበርኩት እስክትል ድረስ ስትሳሳለት የነበረችው ባሏ ለአይኗ ጠላችሁ። በጠፋልኝ ብላ ተመኘች። ከልቧ የበቀለ ጥላቻ በቤቱ ውስጥ የሞት ጉንጉን ጠነሰሰ። በስውር መመካከር ጀመሩ። በማህበረሰቡ ባህል የፍቺ ጥያቄ ማንሳት በዚያ ማህበረሰብ ውስጥ ክብር ያሳጣል፣ በህብረተሰቡ ዘንድ ውርደት ነው። ይህ ላለመባል ያሰቡት ሰይጣን የሚያስነቅ የክፋት ሴራ ወጠኑ። እንዴት ሳንጠየቅ እንግደለው? ጊዜው ወስዶ መከሩ። አሚትን ገድለው በነፃነት ትዳር እንዲመሰርቱ ማለት ነው። በሀሳብ ደረጃ ተስማምተው ጨርሰዋል። ሳንጠየቅ እንዴት እንፈጽመው የሚለው ደግሞ ከብዙ ማብሰልሰል በኋላ ግድያው በእባብ ተነክሶ እንደተፈጸመ ማስመሰል የተሻለ ያሉት ሀሳብ ሆነ። ከጥርጣሬ ነፃ እንደሚያወጣቸው አዙ ተባለ። ጊዜው ማጥፋት የለብንም አሉ። ወሰኑ። እቅዳቸው የሚፈጽሙበት ቀንና ሰዓት መረጡ። ቅዳሜ ሚያዝያ አጋማሽ 2025 ዓ.ም አምና መርዛም እባብ ገዙ። እሁድ አጥቢያ ለመግደል ወሰኑ። ቅዳሜ ዕለት ስራ ውሎ ደክሞት የነበረው አሚት እልም ባለ እንቅልፍ ተኝቷል። በዚያ ሰዓት ከውሽማዋ ከአማርዲፕ ጋር በመተባበር አንገቱን አንቀው በግፍ ገደሉት። ህይወቱ ካለፈ በኋላ የገዙትን እባብ ከላዩ ላይ ለቀቁበት። ከዛም ምንም እንዳልተፈጠረ ጓደኛው ወጥቶ ይሄዳል። ሚስቱ ከልጆቿ በሌላ ክፍል ተኝታ ታድራለች። ጠዋት ሲነጋ ምንድነው ምን ሆንኩ ብኝ ጮኸት አቀለጠችው። ሰው ተሰብስቦ ሲታይ እባቡ ላይ ይፍተለተላል። እቅዱ በተሳካ ፈጸሙት። ሁሉም ሰው እባብ ነድፎ ገደለው ብሎ አመነ። ነገር ግን ፖሊሶች ደርሰው ለአንዳንድ ምርመራ ሆስፒታል እንዲወሰድ አዘዙ። ነፍስ ያጠፋችው ሚስቱ በተቻላት አቅም አትውሰድብኝ እባብ ቀማኝ ባሌ እያለች እሪ ትላለች። ያዞን ግን
የፈራቸው አልቀረም። ህዝቡም ፖሊሶች ያሉት እንስማ፣ ይሄድ ይመርመር፣ ከተመለሰ በኋላ በባህሉ መሰረት እናቃጥለዋለን አሉ። ሸኙት። የዶክተሮች የምርመራ ውጤት ግን እጅግ አስደንጋጭ ነበር። የሐኪሞች ምርመራ እንዳረጋገጠው የእባቡ መርዝ አሚትን አልገደለው፣ ሰውነቱ ላይም አልተሰራጨም። እባቡ የነደፈው አሚት ከሞተ በኋላ ነው አሉ። የሞተው ታፍኖ ወይም ታንቆ በአየር እጥረት እንደሆነ አረጋገጡ። ጉዳዩ ወደ ፖሊስ ምርመራ ተመለሰ። ከአማርዲብ ጋር በመመሳጠር ባልዋን በግፍ እንደገደለች አወቁ። ሁለቱም ጥፋታቸው አምነው ወደ ፍርድ ቤት ቀረቡ። ይህ ሁሉ የተፈጠረው የሰዎቹ ክፋትና ስግብግብነት ቢሆንም ከጓደኞችህ በጋራ የምትመራው ትዳር መጨረሻው እንደማያምር ማሳያ ነው። መስመር ማበጀት፣ የቤትህ ገመና ሚስጥርህን በሆድህ መያዝ፣ በራስህ ለመፍታት መሞከር ለዘላቂና ጤነኛ ትዳሩ ወሳኝ መሆኑን ያስተምራል። አባት በሞት ተለየ፣ እናት እስር ቤት ወረደች፣ ንጹሐን ልጆቹ ግን ሜዳ ላይ ተበተኑ።